አዶናይና ዴላን ፔጅ ቃላቸው በይፋ ፈጽመዋል። ሐረር ተገኝቼ ጅቦችን መመገብ እፈልጋለሁ ባለው መሰረት ዴላን ፔጅ ምሽቱ ጅቦችን ሲመግብ አምሽቷል። ተጽዕኖ ፈጣሪዎቹ አዶናይና ዴላን በታሪካዊቷ ሐረር ከተማ በመገኘት ይህንን ትዕይንት ሲያሳልፉም አምሽተዋል። በሚሊዮኖች የሚቆጠሩ ተከታዮች ያሉት ዴላን ፔጅ በኢትዮጵያ በምትገኘውና የሰላም ከተማ በመባል የምትታወቀው ታሪካዊቷ የሐረር ከተማ በመገኘት አስደናቂ ጊዜን አሳልፏል። ታዲያ እናንተስ ስለ እውነቱ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሐረር ልጆች አሁን የምንገኘው የሐረር በር እንደምትመለከቱት እንግዲህ በጣም ነው የሚያምረው። ለየት ያለ እውነቴን ነው የምላችሁ፣ አይቼ አላቅም እንደዚህ አይነት አሰራር። ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳዑዲ ምናምን ያለው ነው የሚመስለው። እግዚአብሔርን በጣም ነው የሚያምረው። በጣም ላግዠሪ ነው። መንገዱ በጣም ንጹህ ነው። መብራት አለ በጣም በኃይለኛው ነው የምላችሁ። ከዛ ለየት የሚያደርጋቸው ነገር ማለት ነው ህንጻዎቻቸው፣ ይሄ መብራታቸው ምናምን ለራሱ በስዕል ነው። ሁሉም ነገር በስዕል ነው ታውቃላችሁ። እስኪ ያው ግድግዳውን ተመልክቱት። እንደዚህ አይታችሁ ታውቃላችሁ? በቃ እንግባ አሁን እንግባ። ይኸው በጣም ነው የሚያምረው። የሐረር ልጆች እንደዚህ አይነት አቀባበል ስላደረጋችሁልኝ እውነት ከልቤ ነው ማመሰግናችሁ። አከብራችኋለሁ፣ እወዳችኋለሁ። በጣም ነው የሚያምረው። ሰላም ሰላም حرارية ينبر دائما حديبة حرارية دي تكرتي ما حداج وحرارية بيس حدا لك بلاج بحرارية ጎሳዬ ያመራ ወጣት ብሎ ያዜመላት እንስት የሐረር ሴት በሆነች ብዬ ተመኘው። ምክንያቱም ሐረር በምሽት እንደ ሐመራ ኮረዳ ስለምታበራ ነው። ዲላን እንደተመኘው ሐረር በመገኘት በከዋክብት በደመቀው ምሽት ፍቅር የሆኑትን ጅቦች መግቧል። ሀገራችን ተጽዕኖ ፈጣሪ በሆነው በአዶናይ አማካኝነት ወደ ኢትዮጵያ የመጡ ዲላንና ፍቅረኛው ማዲ በውቢቱ ሐረር ቆንጆ ጊዜን እያሳለፉ እንደሚገኙ መረጃዎች እየወጡ ይገኛል። ሐረር ከተማ በርካታ የሚዳስሱና የማይዳስሱ ቅርጾች ያሏት ድንቅ ከተማ። እስቲ የሐረር ልጆች ፍቅራችሁን በኮመንት ግለጹ። Welcome, Adoni. Luka, Azele. Hello, welcome. Thank you. Wait, lumta? Gana kejar beker. ለምን ዶኔ ጋር ሲሆን እንደዚህ ሆነ? Yes. Settle በቃ ይሰጠው ለየለት አቃያት ተፈራ የቱን ሰጠ እንግዲህ በጣም ነው የሚያምረው። ለየት ያለ እውነቴን ነው የምላችሁ፣ አይቼ አላቅም እንደዚህ አይነት አሰራር። ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳዑዲ ምናምን ያለው ነው የሚመስለው። እግዚአብሔርን በጣም ነው የሚያምረው። በጣም ላግዠሪ ነው። መንገዱ በጣም ንጹህ ነው። መብራት አለ በጣም በኃይለኛው ነው የምላችሁ። ከዛ ለየት የሚያደርጋቸው ነገር ማለት ነው ህንጻዎቻቸው፣ ይሄ መብራታቸው ምናምን ለራሱ በስዕል ነው። ሁሉም ነገር በስዕል ነው ታውቃላችሁ። እስኪ ያው ግድግዳውን ተመልክቱት። እንደዚህ አይታችሁ ታውቃላችሁ? በቃ እንግባ አሁን እንግባ። ይኸው በጣም ነው የሚያምረው። የሐረር ልጆች እንደዚህ አይነት አቀባበል ስላደረጋችሁልኝ እውነት ከልቤ ነው ማመሰግናችሁ። አከብራችኋለሁ፣ እወዳችኋለሁ። በጣም ነው የሚያምረው።
أبو ولا كم يبغى واحد ما هجيبك لا وتسلم والله والله وتسلم ما صار حاجة بنجته